ጤና ይስጥልኝ ተማሪዎች እንዴት ናችሁ? ግርማ ነኝ ከግሎብ ዶክ አካዳሚ። ያው በተነጋገርነው መሰረት ኤክሰርሳይዝ 3.12 ይዤላችሁ ቀርብ ያለው ማለት ነው። ኤክሰርሳይዝ 3.12 ኦኬ። ኤክሰርሳይዝ 3.12 ደግሞ እስቲ አብረን እንስራ። እዚህ ላይ 1-6-7 ጥያቄዎች አሉ። እነሱን እንመለከታለን። አብዛኞቹ ስለምንድናቸው እንዴት አድርገን አሲዶችን ሳልቶችን ፕሪፔር እንደምናደርግ የሚጠይቁ ኤክሰርሳይዞች ናቸው ማለት ነው። የመጀመሪያው ጥያቄ you are provided a separate solution of sodium chloride, HCl, sodium hydroxide እና phenolphthalein ኦኬ። አራት ነገር ተሰጥቶናል። ሶዲየም ክሎራይድ ተሰጥቶናል፣ HCl ተሰጥቶናል፣ ሶዲየም ሃይድሮክሳይድ ተሰጥቶናል፣ ከዛ ፌኖላፍታሊን ተሰጥቶናል ማለት ነው። then all these solutions are colorless። እንግዲህ ሁሉም ስናያቸው colorless ናቸው። ስለዚህ how would you recognize the solutions of the acid, base and salt? solution of base and salt ማለት እንዴት አድርገን መለየት እንችላለን? እዚህ ውስጥ እንግዲህ የተሰጠን አንድ ነገር ምንድነው? ፌኖላፍታሊን ብቻ that is an indicator ኦኬ። ይሄ ፌኖላፍታሊን ብቻ የተሰጠን ኢንዲኬተር። this is a salt፣ ይሄ ሳልት ነው፣ ይሄስ አሲድ ነው፣ ይሄኛውስ ቤዝ ነው። ስለዚህ አንድ ካራክተሪስቲክስ ነገር እናውቃለን። ያ ካራክተሪስቲክስ ነገር ምንድነው? ኢንዲኬተሮችን አሲድ ውስጥ ስንጨምር፣ ቤዝ ውስጥ ስንጨምር፣ ከዛ ደግሞ ኒውትራል የሆነ ነገር ውስጥ ስንጨምር ከለር ቼንጅ ልናይ እንችላለን ወይንም ላናይ እንችላለን። ያ ኢትስ አን ኢንዲኬቲቭ ማለት ነው። ይሄ ሶዲየም ክሎራይድ ኢዝ አ ኒውትራል ሳልት፣ ኒውትራል ሳልት እንደሆነ እናውቃለን። ስለዚህ ኒውትራል ሳልት ስለሆነ ከለር ቼንጅ አያሳይም ማለት ነው። ሶ አሁን አንድ ነገር አወኩኝ ማለት ነው። እዛ ሶሉሽን ውስጥ በመከተብበት ጊዜ ፌኖላፍታሊንን ከለር ቼንጅ ካላሳየኝ ዘን ያ ሶሉሽን ምንድነው ማለት ነው? ሶዲየም ክሎራይድ ነው ማለት ነው። ኦኬ ከለርለስ ይሆናል። ከለርለስ ስለሆነ ዘን ሶዲየም ክሎራይድን አወኩኝ ማለት ነው ፌኖላፍታሊንን ስጨምር። ከዛ ደግሞ ሌሎቹ ጋር ስጨምር ቤዙ ላይ ስጨምር ፒንክ ከሆነ ለምሳሌ አንደኛው ከለር ሶሉሽን ላይ ፌኖላፍታሊንን ስጨምር ፒንክ ከለር ካገኘው so that is the base ሶዲየም ሃይድሮክሳይዳችን እሱ ነው ማለት ነው። አሲዱስ the acid it turns the solution into the phenolphthalein color solution acidic. It is colorless in acidic and neutral okay። በአሲዲክ ውስጥም ምንድነው? colorless ነው ፌኖላፍታሊን። አሲዲክ ውስጥም ሲገባ colorless ነው። አሁን ምን አደረኩ ማለት ነው? ይሄንን ሁለቱን ለየው ማለት ነው ኦኬ። ሶዲየም ሃይድሮክሳይዱ ፒንክ ስለሚሆን ይሄንን ለየው። አሁን ምን ቀረኝ? ሶዲየም ክሎራይድ እና HCl ሶዲየም ክሎራይድ እና HCl ቀረኝ ማለት ነው ኦኬ። ሶዲየም ክሎራይድ እና HCl ቀረኝ። ስለዚህ አሁን ሁለቱን ካስቀረው በኋላ ከዛ ደግሞ ምን ማድረግ እችላለሁ ማለት ነው? ሌሎች ኤክስትራ የሆኑ ሶሉሽኖችን መጠቀም እችላለሁ። ኤክስትራ የሆኑ ሶሉሽኖችን ለምሳሌ ቴስቲንግ ፎር ክሎራይዳይን። አሁን ቴስቲንግ ፎር ክሎራይዳይን ማለት ክሎራይዳይን መኖር አለመኖሩን በምን ቼክ ላደርግ እችላለሁ? ለምሳሌ በፕሬሲፒቴሽን ሜተድ ኦኬ። እዛ ላይ ሲልቨር ናይትሬት ብጨምርበት ይሄ ሲልቨር ናይትሬት ወደ ሲልቨር ክሎራይድ ስለሚቀየር ናው ክሎሪን የያዙትን ከለርለስ ሶሉሽኖች ማወቅ እችላለሁ ማለት ነው። ከዛስ የሲልቨር ናይትሬቱንና ሶዲየም ክሎራይዱንና HClን እንዴት አድርጌ መለየት እችላለሁ? I can use a conductivity test መጠቀም እችላለሁ ማለት ነው። ይሄ ኮንዳክቲቪቲ ቴስት የሚነግረኝ ምንድነው? ናው ሁለቱም HClም ሶዲየም ክሎራይድም ኤሌክትሮላይቶች ናቸው ኦኬ፣ ኤሌክትሮላይቶች ናቸው። ነገር ግን HCl is a strong acid ስለዚህ ኮምፕሊትሊ ዲሶሺየት ያደርጋል ማለት ነው። ኮምፕሊትሊ ዲሶሺየት ካደረገ it is a strong electrolyte ነው ማለት ነው። ከሶዲየም ክሎራይዱ የተሻለ ስትሮንግ ኤሌክትሮላይት ነው። ይሄ ኮንዳክቲቪቲ ቴስት እንግዲህ በሶዲየም ክሎራይድ እና በHCl መካከል ያለው ልዩነት ምን ያደርግልኛል ማለት ነው? ይነግረኛል ማለት ነው። ሶ ፌኖላፍታሊኑን እንግዲህ መጠቀምበት ለምንድን ነው? የትኛው ቤዝ ነው የትኛው ሳልት ነው and አሲድ ነው የሚለው ለማወቅ ማለት ነው ኦኬ። ለማወቅ ይለይበትና ከዛ HCl እና ሶዲየም ክሎራይዱን ደግሞ ሲምፕሊ በኮንዳክቲቪቲ ቴስት መለየት እችላለሁ ማለት ነው። This is the first question. The second one is
suggest at least 3 methods for the preparation of salts ይሄ እንግዲህ በጣም ሲምፕል ነገር በጣም ብዙ ጊዜ ዲስከስ አድርገናል የመጀመሪያውና ኮመን የሆነው የፕሪፓሬሽን ሜተድ ምንድነው የአሲድ ቤዝ ኒውትራላይዜሽን ኦኬ አሲድ እና ቤዝን ሪአክት እናደርግ salt plus water produce እናደርጋለን ይሄ አንደኛው ሜተድ ነው ሌላኛው ሜተድ ደግሞ we have reaction of an acid with a base which is neutralization method አሁን ያለው አሲድ ለምሳሌ ሶዲየም ሃይድሮክሳይድን ከኤችሲኤል ጋር ሪአክት እንዲያደርግ ብናደርግ ሶዲየም ክሎራይድ እና ዋተር ፕሮዲዩስ ያደርጋል ሌላኛው ሜተድ ደግሞ reaction of an acid with a metal ኦኬ reaction of an acid with a metal ሜታሉ ሪአክቲቭ ሜታል ከሆነ ሃይድሮጅኑን ከአሲዱ እንትን ያደርጋል ዲስፕሌስ ያደርጋል ይሄ የማይመከር ሜተድ እንደሆነ ተነጋግረናል ለምሳሌ ስፔሻሊ ፎር አልካሊ ሜታልስ ይሄ በጣም ቪገረስ ነው እነ ሶዲየም ፖታሺየም ሊቲየም የመሳሰሉትን በዚህ ሜተድ የነዚህን ሳልቶች ፕሪፔር ማድረግ የለብንም ትራንዚሽን ሜታል ወችን ልንጠቀም እንችላለን እነሱ ሌስ ቪገረስ ስለሆነ ማለት ነው ለምሳሌ ዚንክን ከኤችሲኤል ጋር ሪአክት እንዲያደርግ ብናደርገው zinc chloride እና hydrogen produce ያደርጋል ማለት ነው this is the second step the third one is the reaction of metal oxide and metal carbonate with an acid okay አሲዶች ከሜታል ኦክሳይድ ወይንም ከሜታል ካርቦኔት ጋር ሪአክት በሚያደርጉበት ጊዜ they can also produce what salt produce ሊያደርጉ ይችላሉ ማለት ነው a good example is we have calcium carbonate ይሄ ከኤችሲኤል ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል calcium chloride which is a salt and water okay metal oxide የምንለው ለምሳሌ zinc oxide በመጠቀም ከኤችሲኤል ጋር ሪአክት እንዲያደርግ አድርገን ምን ፕሮዲዩስ ማድረግ እንችላለን zinc chloride ፕሮዲዩስ እንዲያደርግ ማድረግ እንችላለን ማለት ነው question number 2 this is question number 3 so መጽሐፋችሁ ላይ እነዚህን ሳልቶች we have the ammonium chloride potassium phosphate የፌሪክ ካርቦኔት ሌሎችም አሉ ዚጋ ሲልቨር ክሎራይድ ሲልቨር ናይትሬት ካልሲየም ክሎራይድ ሊድ ሰልፌት የመሳሰሉት we have sodium sulfide calcium sulfate barium carbonate እነዚህ ሳልቶች ሰጥቶናል ሶ እነዚህን ሳልቶች ኢንሶሉብል በውሃ ሶሉብል መሆን አለመሆናቸውን እንትን አርጉ ኢንሶሉብል እና ሶሉብል እያላችሁ ከፋፍሏቸው ነው የሚለው ሶ ammonium chloride is soluble in water potassium phosphate it is soluble ferric chloride ወይንም iron carbonate it's soluble insoluble in water silver chloride again it is insoluble እንዳውም ስለ ብታስታውሱ ከሆነ ስለ precipitation method በመናወራበት ጊዜ ኢንሶሉብል የሆኑ ሳልቶች ለምሳሌ ክሎሪን መኖሩን ለማረጋገጥ ሲልቨር ናይትሬት ብንጨምርበት ሲልቨር ክሎራይድ precipitate ያደርጋል ተባብለን ነበር አይደል ስለዚህ ሲልቨር ክሎራይድ is insoluble silver nitrate is soluble in water okay silver nitrate is soluble in water it is an exception okay among silver salts calcium chloride it is soluble in water lead sulfate it is insoluble in water sodium sulfide it is soluble in water calcium sulfate slightly soluble in water and barium chloride it is insoluble in water this is the next question the fourth one why do aqueous solution of soluble salts conduct electricity የሳልቶች aqueous solution ለምንድነው ኤሌክትሪሲቲ ኮንዳክት የሚያደርገው ተማሪዎች እንግዲህ ይሄንን በጣም ቶሎ መመለስ አለባችሁ ብዬ ገምታለሁ because ብዙ ጊዜ ዲስከስ ስላደረግነው ማለት ነው ለምንድነው ምክንያቱ because የሳልቶች ማለት አዮኒክ ኮምፓውንዶች ናቸው እነዚህ አዮኒክ ኮምፓውንዶች in aqueous solution በሚሆንበት ጊዜ ሁለት አየን ፕሮዲዩስ ያደርጋሉ which are charged ማለት ነው positively charged cation እና negatively charged anion so እነዚህ ደግሞ ሙቭ በሚያደርጉበት ጊዜ ኤሌክትሪክ ከረንትን ምን ያደርጋሉ ማለት ነው ኮንዳክት ያደርጋሉ ማለት ነው so ሪዝኑ ምንድነው aqueous solution በሚሆንበት ጊዜ they produce ions አየኖችን ፕሮዲዩስ ስለሚያደርጉ ማለት ነው ሶዲየም ክሎራይድ ጨው በውሃ እስካልሟሟ ድረስ ሶሊድ ሶዲየም ክሎራይድ ኤሌክትሪሲቲ ኮንዳክት ሊያደርግ አይችልም ማለት ነው ኦኬ
ይሄ እንግዲህ this is the discussion which carbonates do not decompose on heating እንግዲህ ስለ thermal stability በመናወራበት ጊዜ ስለ ካርቦኔት እና ስለ ናይትሬት ኮምፓውንዶች thermal stability ተነጋግረን ነበር so thermally which carbonate do not decompose thermally stable ናቸው ብለን ካልናቸው የእንትኖች ውስጥ ካርቦኔቶች ውስጥ ሶዲየም ካርቦኔት እና ፖታሺየም ካርቦኔት ዋነኞቹ ናቸው in decompose የማያደርጉት ግን መቼ ነው በላብራቶሪ ቴምፕሬቸር ይሄ 70 60 ዲግሪ ሴልሺየስ ያለው በጣም ትልቅ የሆነ ዲግሪ ሴልሺየስ ውስጥ 500 እስከ 1000 የሚደርስ እንትን ውስጥ እነዚህ ነገሮች ምን ያደርጉም ዲኮምፖዝ አያደርጉም ማለት ነው ኦኬ ዲኮምፖዝ አያደርጉም ሶ ካርቦኔቶች የሶዲየም ካርቦኔት እና ፖታሺየም ካርቦኔት ተርማሊ ስቴብል ናቸው ማለት ነው good nitrites ይሄ nitrates mostly decompose by heat to give metal oxides okay metal oxide ይሰጣል ከዛ ናይትሮጅን ኦክሳይድ ዳይኦክሳይድን ይሰጣል ከዛ ኦክሲጅንን ይሰጣል ናይትሬቶች ዲኮምፖዝ በሚያደርጉበት ጊዜ ሶስት ነገር ፕሮዲዩስ ያደርጋሉ እሱም ሜታል ኦክሳይድ ናይትሮጅን ዳይኦክሳይድ እና ኦክሲጅን ካርቦኔቶችስ ሜታል ኦክሳይድ እና ካርቦን ዳይኦክሳይድ so which nitrates do not give these products okay ስለዚህ thermally stable የሆኑት ናይትሬቶች የትኞቹ ናቸው ለምሳሌ so most metal nitrates decompose upon heating to produce metal oxide nitrogen dioxide እና oxygen this decomposition reaction typically occurs with the nitrates of most metals አብዛኞቹ ሜታል ናይትሬቶች ይሄን ሪአክሽን ያካሂዳሉ but we have some exceptions again እነዚህ alkali metal nitrites do not decompose into metal oxides nitrogen dioxide and oxygen ወደዚህ ምን ያደርጉም ዲኮምፖዝ አያደርጉም ለምሳሌ nitrates of alkali metals such as sodium nitrate and potassium nitrate ዲኮምፖዝ የሚያደርጉት ዲፈረንትሊ ነው ወደ ምንድነው ዲኮምፖዝ የሚያደርጉት ወደ ናይትሬት ወደ ናይትራይት ናይትሬቶቹ ወደ ናይትራይት ነው ዲኮምፖዝ የሚያደርጉት ኦኬ ወደ ናይትራይቶች instead of forming metal oxide nitrogen dioxide and oxygen they decompose to form nitrites like sodium nitrate and potassium nitrate ስለዚህ የአልካሊ ሜታል ናይትራይቶች አልካሊ ሜታል ናይትሬቶች ዲኮምፖዝ ያደርጉ ሜታል ኦክሳይድ ናይትሮጅን ዳይኦክሳይድ እና ኦክሲጅን ሳይሆን ፕሮዲዩስ የሚያደርጉት ምንድነው ፕሮዲዩስ የሚያደርጉት የናይትሬት ይሄ ናይትራይትን ፕሮዲዩስ ያደርጋሉ ማለት ነው ኦኬ ናይትራይትን ፕሮዲዩስ ያደርጋሉ so የመጨረሻው ጥያቄ እንግዲህ what reagents do you use to identify the presence of the following ions in a salt ለምሳሌ ሃላይዶች እነ ክሎራይድ ብሮማይድ አዮዳይድ so እስካሁን ዲስከስ ካደረግነው ነገር አንድ ማስበው ክሎራይድን እንትን ለማድረግ ሲልቨር ናይትሬት በጨምርበት ሲልቨር ክሎራይድ precipitate ያደርጋል it also this reagent works for bromide and iodide so reaction ይሄን ይመስላል we have the anion እነዚህ ሃላይዶቹ አሉን ይሄ ሃላይድ ሲልቨር containing compounds mostly ለምሳሌ ሲልቨር ናይትሬት ጋር ሪአክት በሚያደርግበት ጊዜ የAg ሲልቨር x ማለት ሲልቨር ክሎራይድ ሊሆን ይችላል ሲልቨር ብሮማይድ ሊሆን ይችላል and silver iodide እነዚህን ፕሮዲዩስ ያደርጋል ማለት ነው እነዚህ ደግሞ አብዛኞቹ ኢንሶሉብል ሳልቶች ናቸው ይሄ እንግዲህ ምን ተጠቀመው ምንድነው ሃላይድ አዮኖችን አይደንቲፋይ ለማድረግ we can use silver nitrate iron ions now iron አዮኖችን በሁለት እንከፍላቸዋለን iron 2+ እና iron 3+ iron 2+ እንትን ለማድረግ አይደንቲፋይ ለማድረግ we can use potassium hexacyanoferrate okay potassium hexacyanoferrate ይሄንን ፕሮዲዩስ እናደርጋለን so the presence of iron 2+ ions in a solution is confirmed by this reagent by the formation of a blue precipitate produce ያደርጋል which is called a Turnbull's blue አይነት color ያለው ማለት ነው when potassium hexacyanoferrate is added to the solution iron 3+ እንደሞ እንትን ለማድረግ
አይረን 3+ ደግሞ ፕሮዲዩስ ለማድረግ we can use potassium hexacyanoferrate 2 okay this is 3 this is 2 ይሄ ደግሞ በተመሳሳይ መልኩ ከአይረን 3+ ጋር ያክቶ የሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል precipitate ፕሮዲዩስ ያደርጋል ያ precipitate ከለሩ የፕሮጂያን ብሉ ኦኬ ፕሮጂያን ብሉ አይነት ከለር ነው የሚኖረው ማለት ነው ስለዚህ ይሄኛው አንዱ ኮንፈርሜሽን ሜተር ነው ማለት ነው የመጨረሻው is for the presence of sulfate ይሄንን ፕሮዲዩስ ለማድረግ ቴስት ለማድረግ we can use barium chloride in the presence of hydrochloric acid so to test for sulfite ions first we have to add a few drops of HCl to remove any carbonate እዚህ ውስጥ ካርቦኔት ካለ እሱን ሪሙቭ ለማድረግ ማለት ነው then ይሄንን የባሪየም ሰልፌት እንትን ባሪየም ክሎራይድ ስንጨምርበት ይሄ ወደ ባሪየም ሰልፌት precipitate ያደርጋል ማለት ነው ወደ ባሪየም ሰልፌት precipitate ያደርጋል በዚህ መንገድ እንግዲህ አዮኖቹን ምን ማድረግ እንችላለን ዲተርማይን ማድረግ ወይንም አይደንቲፋይ ማድረግ እንችላለን ማለት ነው ሶ ይሄን ኤክሰርሳይዝ እንግዲህ በዚህ አብቅተናል በሚቀጥለው ቪዲዮ ደግሞ ኤክሰርሳይዝ 3.1 እና ኤክሰርሳይዝ 3.14ን ይዤላችሁ እመጣለሁ ማለት ነው ስለነበረን ቆይታ አመሰግናለሁ ቻው